ኤፍ ይሻላል ትንሽ ማሬ። ኤምና ኤን ከይሲ ናቸው። አለባበሱ ኤፍ እንዴት ነው ውዴ? ቱታ ቀዝቃዛማ ቦታ ነው የሚኖረው። በይም ቱታ። እሺ የእድሜ ሁኔታው ከ24 እስከ 50 ውስጥ ባለው ውስጥ ነው። የኤፍ እድሜው ስንት ነው? ይዘላል እንዴ 65 ጌታው አባቱ ይድረስ። ለመጀመሪያ ጊዜ ከጣፈንታዎቼ አንቺ ገብተሽ ጣፈንታ ውስጥ ቁጥር የተጨመረ አንቺ ብቸኛዋ ሰው ነሽ። አላማው ማንኛውም እናውቀዋለን። ደንግጠን ዝም ብለን ነው እንጂ 62 ስላሴዎቹ 62 8 ቁጥር ላይ ተቀምጠሻል። እኔ የምልሽ 62 ነው ያልሽኛ? 65 3 ቀን ነሽ። 5 ወይም 9 ቁጥር ቅንት ብሏል። ደስ ይላል ግን ሰው። እሺ ምኑ ወደድሽለት? ጸባዩን፣ መልኩን፣ ገንዘቡን? አልጋ ላይ የረገጥሽ አትሂጂ ገንዘቡ። እሺ ገንዘቡ እናቴ እኔም እኮ ታውቆኛል እኮ ሰው ምን ይልሻል እንዴ? ሰው ምን ይለናል ብዬ እንጂ እኔም እኮ 65 ስትይ ታውቆኛል እኮ። መስኮት ጉድ እንዲሁ ሀብታም ደስ ሲል ግን እሺ የተገናኛችሁት የት ነው? ቸርች ነው? መንገድ ላይ? ትምህርት ቤት? ስራ ቦታ? ጭፈራ ቦታ? የሰው ፕሮግራም ላይ? ሶሻል ሚዲያ ላይ የተገናኛችሁት? በሰው ላይ ተገናኛችሁ? አሬንጅ በሬጅ ይሄ ነገር አልቀረም እንዴ? ሀብታም ሲሆን አልቀረም። መንቻ ካፋው እናቴ የዘነበው ነው የሚባለው። ይሄ ሰው ፕሮግራም ነው። እሺ ሰው ያገናኛችሁ። እሺ እናት፣ እሺ እናቴ፣ እሺ የሚወደው ምግብ ወይም ደግሞ የመጀመሪያ ቀን አብራችሁ የበላችሁት ከሱ ጋር ምንድን ነው? ቃቂ በጣም ነው ቃቂ የምወደው በእውነት። ጀሩሳሌም እየተቀመጨ የኔ እናት አልረሳሁሽም። በጣም ዳጉስ ያለ ከፈለቻ ብቻ ማሞቅ አለበት። ገብቶሻል? ቅቅል ያስፈልገዋል። 65 አጥንቱ ምናምን ትታገኛለሽ አንቺ ነሽ። አጥንቱንም ተገኝተን እያረሽ አንቺ ነሽ ያወቅሽበት። እሺ ሌላት ይሄ ይለፈኝ ማለት ትችያለሽ። አይ ይሄን እኔን አይመጥነኝም በፍጹም ቤታዬ ማለት ትችያለሽ። ከፈለግሽ ደግሞ መናገር ትችያለሽ። ቀጣይ ሳሪና ረጁ ካልገቡ እሷ ስትወርድ ጄሪን አስገባታለሁ። እነሱ ተዘጋጅተው ካልገቡ 10 ሺያቸው ይበላል፣ ይቀልጣል። አልሰማቸው ጨርሻለሁ። ይቅርታ ማሪ፣ የሆነ መግለጫ መስጠት አለብኝ። ይህ ሰው አንዳንዴ ከፍሎ ማለት ነው በፈለጉ ሰዓት መምጣት ይፈልጋሉ። ደፋ እየሩስ ጠብቂ ማሪ። በስር ከስር ስራ ሲመጣ ቶሎ ላጠራጠረጌ ማስቀመጥ አለብኝ። የሙስ 500 ኮይን ማሽሟጠጥ የስራ ያለሽ ማሪ ማክበር አለብሽ። የአልጋ ላይ እንቅስቃሴያችሁ ከኤፍ ጋር ጠቅስሽ ወይ አንቺ ወይ እሱ የምትሉት እማ እናቴ ማሚ የኔ አንበሳ መካሻዬ ማዕራይ አባ ዳዲ ቤብ የኔ ጀግና ቀስበል ዝም ማለት ምንም አታወሩ። ዳዲ ፊንገር ወይ ዳዲ እንዴት ተሻሽለናል ግን ደስ ሲል እንኮ ከማለት ተወጥቶ ዳዲ ወይ ዘንድሮ የምታይለት ነገረኛ ነው፣ ቋጣሪ ነው፣ ይሳደባል፣ ይቆጣል፣ ይነጫነጫል። ሁሉንም ደግ አደረገ። ሀብታም ነው ይሁን ሁሉም ማለት ወደድኩለት ሳስበው እሱን ይመስለኛል። በቃ እሳይ በሚለው እሳይ አረገሽ በሚለው ሀብታም እንዲህ ሲያሰቃ እሳይ በሚባለው ጋር እሳይ። አሁን ሌላስ ምን ነው ቤታዬ እንዴ ምን ነው የሚደበድብስ ቢሆን እሳይ ደብዳቤ ሆነ እሳይ ሀብታም ነው ይደብድብ እኮ ነው እናቴ። መጨረሻ ላይ ደብድበሽ ትውጫለሽ። ትንታሰንዴ ጤና ካልኩሌት አረጉ እኮ ሰው የት መዝናናት ትፈልጋለሽ? ከዚህ ሁሉ ነገር ባህሪ ካለው ጋር ቢች ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ፣ ክለብ ውስጥ ቤት ውስጥ በቂ ነው። ከቅቅል ጋር ቤት ውስጥ አንቺ ነሽ ያወቅሽበት። ቤት ውስጥ ወጪ አካባት መጨረሻው ገንዘቡ አንቺ ተጠቅልሎ እናቴ ሳይሽ አውራቸው ከቤተሰቦቼ ጋር ድመርበር አድርጌ እነግርሻለሁ። ይሞታል እንደምትይኝ ተስፋ አለኝ። በስመ አብ ወልደ መንፈስ ቅዱስ። በስመ አብ ወልደ መንፈስ ቅዱስ። ውይ በስመ አብ ወልደ መንፈስ ቅዱስ። ምን ነው አንቺ 6 እና 4? እሺ ዝም ብለሽ አውሪ። እሺ እኔ ደምሬ እነግርሻለሁ።
ጥቁም እንዳይታታብኝ አራት አሁን እንጂ ዝም አይናፈርኩ መረተጫው እናቴ ሙት ብለሽ ሰውዬውን አይናፋር ማን አይመጣውም። ጉድ ፈላ እንዴ ቅብርብር አረግሽ እኮ ባንዴ እንዴ እውነት ነው እንዴ? ኧረ አይደለም ኧረ አልሞተም አሉ አይሞትም ውዴ እኔ ያስቀምጠዋለሁ። አንቺ ሙት እንዲህ እንዳልሽው በፍጹም አይሞትም። ጀምሬ ማስተካከዬም ቢሆን ሰውዬ በህይወት እንዲቀመጥ ችግሩ ከአንቺ ጋር ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ በጌታ በስመ አብ ወመንፈስ ቅዱስ። ዝግጁ ነሽ? ይሄ የምትይው ሰው አሁን የምትጠሪው ሰው ማለት ነው ምኞትሽን ነው የነገርሽ። እንዲህ አይነት ሰው በህይወት ዘመንሽ ራሱ ገጥሞሽ የማያውቅ ሰው ነው ምኞትሽ። ወደፊት እንዲህ አይነት ሰው ኖሮ ጨፍጭፌ አጥፍቼ ንብረቱንም ሞርሰው ብለሽ እንጂ በህይወትሽ እንዲህ አይነት ሰው በፍጹም የለም። ወረቀቱ ላይ አሁን ያየሁት መጨረሻ ላይ 63 ላይ ነው የደረሰኝ። 63 ላይ የለም ምኞቷን የምትናገርት ነው የሚለው ምኞት ነው። በጨረሻ እንዲህ ሰው የለም ይኖራል። ፋንታይን አይደለ ወደፊት ሲከሰታል ወይ? ወደፊት እኮ ምኞት ማለት ወደፊት ነው። ወደፊት አሁን ይሄን የተናገርኩ 63 ነው የሚለው ምኞት ወደፊት። ይሄ እንደ አይነት ሰው ትመኛለሽ፣ በህይወትሽ ይመጣል። መጨረሻ ላይ ይሞታል፣ ውርሱን ትወርሻለሽ። አራት ነው ሌላ ምን ግን አሁን ላይ የለም። ምኞትሽን የተናገርኩ ይሆናል። 63 የደረሳችሁ ሰዎች ይሄ ነው መጨረሻችሁ። ታው ደረኔ ከበርሸንሻል ካልሞተ ጌታ በአደባባይ የለም ውድ የለም ቢኖር ደስ ይለኛል። ምን ነው ቢታይ ምን ነው ለሷ ሰው ትላላችሁ? ይኸው አልዋሽም። 63 እኔ እኮ ከጽሁፍ ውስጥ እኮ እያነበብኩ ማውጣት 63 መጨረሻው ምን ይላል? 63 ሄደሽ መሲ መግባት ትችያለሽ። ተከፍሎልሻል። መሲ ገብተሽ የልብሽን ቡርቅቅ ብለሽ ማውራት ትችያለሽ። እናቴ ካርቶን ነው እንዴ ደግሞ ቅጽል ስሟ መሲ? እዚህ ቲክቶክ ላይ ያልወጣለት ማህበረሰብ የቅጽል ስም ይላል። ለመሲ ካርቶን የተባለችው ለምንድን ነው? ካርቶን ምን ቀን ነው ካርቶን ብላ ያወጡላት? ምን ማለት ነው ጋይስ? ካርቶን ወይኔ ጉዷ ፈላ። በቃ ወንጭጅ በየሜዳ ሁሉ ካርቶን ነው የምትባለው። የኔ ሰርጀሪ ይሻለኛል። ቢያንስ እንኳን ተውቤበታለሁ። እኔ የምላችሁ ቤታዬ ደግመው ይግቡ። ምንም ነገር ካልሰጣቸው ውዶች፣ እኔ ያልዋሻችሁም። በሰጣቸዋቸው ቁጥር አይኔ ይቀላል። ምንም ነገር አልዋሽም። ማርያምን አይኔ ደም ይለብሳል። በሰጣቻቸው ቁጥር ስራዬን ራሱ አዘናጉኝ። አንድ አሁን ይሄኔ ስንት ነገር ሸቅዬ ነበር። ቤታዬ ጨዋታው ምንድን ነው? ጥሩ ጥያቄ እናቴ። እጣ ፈንታ ከፈለግሽ 3,000 ኮይን፣ ቪአይፒ 5,000 ኮይን ማሽማ ካላስ ይታለሽ አንቺ ረጁ ስሚ ውዴ፣ ረጁ ከእንቅልፍሽ እንደተነሳሽ ዶ አርጊ። እኔ ጸልያለሁ። ወይ ነብሩ ይመለስ ወይ የቤታ ቤት ገምተን አምተን የነብሩን የሚያክል እንትን ይሰጣል። ውዴ ምን ታስቢያለሽ? ስትነሺ ዱዓ ሳታረጊ እንዳትወጪ። እንደው በፈጠረሽ ይዤሻለሁ ዛሬ። ሲቀጥል አንድ ነገር ደግሞ ልንገርሽ ውዴ፣ ዛሬ የፈለገ ነገር ቢሆን እንገባለን። ምንም ነገር ተማምተን ቢሆን እንገባለን። አንክሪ በርታ በይ። ካላስ በቃ ምንም ማድረግ አይቻልማ። እንደዛ ነው የሚሻለው። ብናማ ነው የሚሻለው ወይስ ነብሩ ቢመለስ ነው የሚሻለው? ነብሩ ቢመለስ ነው የሚሻለው ወይስ ብናማ? ሀይ ብናማ ነው የሚሻለው ውዴ። እዛ ቁጭ ካልን እኮ ጥሩ ነው። አሁን ትናንትና ደህና ሄደ ነበር ውዴ። እኔ መቼ አውቄ ውዴ። እኔ ነብር ሳጥቼ እዛ ጋ 3 ቀን መቀመጥ የሚገባኝ ሴትዮ እንዴ! እኔ ነብር መቼ የሰጠው መሰለኝ? ምን አለ ትናንትና ብታስታውሱኝ። እንዴ 3 ቀን ነበር እኮ የምቀመጠው እቤታ ቤት። ማንም አይከለክለኝም እንዴ ሙኒት እንኳ ጋላክሲ ሰጣርል እንዴ እንደፈለግሽኝ የተባለችው እንዴ። ካርቶን ራሱ የሆነ ነገር ሰጣር እንዴ እንደፈለግሽኝ የተባለችው። ነብር ከሰጠውማ እቀመጥ ነበረ። ማን ይነቅለኝ ነበረ? እንደፈለግኩ ነበር የምቀመጠው። ነብር ሰጥቼ እኔ መቼ አውቄ። በሰዓቱ አደርሱም ነበረ። አዎ ማዚ እንደውም በየወሩ ቤታ ስትገባ መግባት አለብኝ። የተዘጋጀው ሰው እኮ ነኝ። በየመካከሉ ነብሩ ትዝ ሲለኝ አናቴ ላይ እንዲህ ግብግብ ነው የሚያደርገኝ። እንደው ፈጣሪ ትዕግስቱ እንዲሰጠኝ እንጂ ወይ ጉድ መቃጠል ነው። እስቲ የምጋዙ ግቡ እስቲ
ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። ትዝ ባይለኝ ነው የሚሻለው፣ ትዝ ባይለኝ ነው የሚሻለው። ወይ አዚዬ ትዝ ባይለኝ ነው የሚሻለው። ነብሩ ትዝታው ነብሩ ትዝታው ነብሩ ትዝታው ነብሩዬ ትዝታው ነብሩ የኔ ትዝታ ነብሩዬ። እንደው እንዴት አድርጌ ነው ነግቼ ቤታ ቤት የገባኸው? ትዝታው ነብሩ እንደው በምን ቀን ነግቼ ነው እቤታ ቤት የገባኸው? እኔ ማሬ እኮ እኔ ቤታ ልያማሽ ነው አይደለም ውዴ? አይ እኔማ አላማ እንዴት አማለሁ? ወይ ተቀምጬ እንዲሞላልኝ ካልተደረገ ወይ ነብሩ ካልተመለሰ አላማ እንዴት አማታለሁ? እንዴት አማለሁ ውዴ? በብራችን አንከልክላ ነው እኮ ያወረደችው ውዴ። ነብር መስጠቴን ባቅማ ኖሮ ዘና አብዴ ዛሬ እቀመጣለሁ ግዳሉ ከቤታ ቤት አልወርድም። መግቢያ አረፌ ብዬ በእናትሽ ተይ። የነብሩ ትዝታ እኮ ነው ይህንን እንድለብስ ያደረገኝ። እዚህ ላይ ገብገብገብገብገብገብ ማላናቴ አይትሿ። ይሄ ማላናቴ ላይ እንደዚህ ነው ቦግ እልም ቦግ ነብሩ ትዝ ሲለኝ ደግሞ ሶፊ እንዳለ ቤታን ከነ ነብሯ ነው። ጨዋታ በጣም ነው ደስ የሚል ጨዋታ ነው። ዘና ፈታ ያደርጋል። አንዳንዴ ከነገሮችን ርቀን እንደዚህ ለየት ባለ መልኩ መጫወትና ሰውን ዘና ማድረግ ቢለምድብን ጥሩ ነው። ከሀሜትና ከዘረኝነት ተወጥቶ ማለት ነው። እና በጣም ደስ የሚል አሪፍ ቆይታ ነበረ። በጣም ያዝናናል። እኔ በጣም የተመቸኝ እጣ ፈንታው በጣም ተመችቶኛል። እና እናንተ ምን ትንበሉ?